አንድ እንቁላል፣ 3 ድንች፣ አንድ ሾርባ ማንኪያ ፍርኖ ዱቄት ተጠቅመን ይህንን የመሰለ ቆንጆ ቁርስ እንሰራለን። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። መጀመሪያ ድንች ልጠን እናዘጋጃለን። ተለቅ ተለቅ ያለ ከሆነ 3 ይበቃል። አነስ አነስ ያለ ሳይዝ ከሆኑ ደግሞ 6 ወይ 7። በዚህ መልኩ በካሮት መፈቅፈቂያ ፍቀን እናዘጋጃለን። በመቀጠል አንድ እንቁላል እናደርግበታለን። አንድ የሾርባ ማንኪያ ፍርኖ ዱቄት እናደርጋለን። ለጣዕም ጨው እናደርጋለን። ይህንን አንድ ላይ በደንብ አድርገን እናዋህደዋለን። በዚህ መልኩ እንደዚህ ካዋሃደን በኋላ መጥበሻችንን በመካከለኛ ሙቀት እናግላለን። ከዛ ዘይት እናደርግበታለን ሳናበዛ። ያዘጋጀነውን ድንች እንዲህ በማንኪያ እያደረግን ከላይ ጫን ጫን እያደረግን ጠን እናደርገዋለን ቶሎ እንዲበስልልን። እንዳልኳችሁ መጀመሪያ መካከለኛ ሙቀት ላይ መሆን አለበት። ከስሩ ትንሽ ቀላ ሲልልን እንገለብጠዋለን። ከገለበጥነው በኋላ ሙቀቱን አነስተኛ ላይ ነው የምናደርገው። ምክንያቱም መጀመሪያ ላይ በዘይት ትንሽ ይጠበሳል። በመቀጠል እንዲበስል አነስተኛ ሙቀት ላይ አድርገን በመሃል እንደዚህ እናገላብጠዋለን። ድንቹን ትንሽ መቅመስ እንችላለን። ከበሰለልን እናወጣዋለን። አነስተኛ ሙቀት ላይ ከሆነ አያርም። እሳቱ ግን በጣም ካለ አሮ ውስጡ ድንቹ አይበስልም። ስለዚህ መጀመሪያ ነው ሞቅ የሚለው፣ በኋላ ላይ እሳቱን እንቀንሳለን። ከዛ በዚህ መልኩ አቅርበን እንበላለን። ከፈለጋችሁ እንዲሁ ማቅረብ ትችላላችሁ። እንደ አማራጭ ደግሞ ከካቻፕ ጋር አቅርባችሁ መብላት ትችላላችሁ። ቀዝቀዝ ሲል ይበልጥ ይጣፍጣል። እንደወደዳችሁ ተስፋ አደርጋለሁ። እናንተም ሰርታችሁ ሞክሩ። ስለተከታተላችሁን ከልብ አመሰግናለሁ። አዳዲስ የምሰራቸው ቪዲዮዎች እንዲደርሳችሁ ፎሎ፣ በሌላ ስራ ቪዲዮ እስከምንገናኝ ቻው።